سورة الفاتحة. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله رب العالمين. الرحمن الرحيم. الرحمن الرحيم. مالك يوم الدين. مالك يوم الدين. إياك نعبد وإياك نستعين. إياك نعبد وإياك نستعين. اهدنا الصراط المستقيم. اهدنا الصراط المستقيم. صراط الذين أنعمت عليهم. صراط الذين أنعمت عليهم غير المغضوب عليهم ولا الضالين. غير المغضوب عليهم ولا الضالين. سورة الفاتحة نبابو يهني مسلال አንዳንድ ማስተካከል የሚገቡን የንባብ ሂደቶች አሉ። እነሱን ኢንሻአላህ በጥሞና ሁላችሁም ተከታተሉ። በቅድሚያ ቁርአን ለማንበብ ስንፈልግ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ብለን በአላህ Subhanahu Wa Ta'ala ከሚወሰውሰን ከተረገመው ሸይጣን በእርሱ ተጠብቀን መጀመር ይኖርብናል። በመቀጠል በስመላ ወይም ቢስሚላህ الرحمن الرحيم የሚለውንም አረፍተ ነገር ማንበብ ይኖርብናል። በተለይ ከበስመላው ወይም ከቢስሚላው መጀመሪያ ላይ የምናነብ ከሆነ ማለት ነው። እዚህ ላይ የመጀመሪያ አንቀጽ ሆኖ አግኝተነዋል። ቢስሚላህ الرحمن الرحيم የሱረቱ አልፋቲሃ። ስለዚህ አሳምረን ማንበብ ይኖርብናል። እንደሚከተለው አንዳንድ ልናስተካክላቸው የሚገቡ የንባብ ህጎችን ኢንሻአላህ አነሳላችኋለሁኝ። በጥሞና ተከታተሉ። በቅድሚያ ቢስሚ ስንል እዚች ጋር ሐርፍ አልባ ከስራ ነች። ቢ ብለን ነው የምናነበው። አንዳንዶቻችን በስሚላህ እንላለን። ብ እንደሱ ሳይሆን ቢ ቢስ ቢስ ግልጽ አድርገን ነው የምናነበው። ሲን ሱኩን አለች። ቢስ ቢስሚ በዚህ መልኩ እናነባለን። ይሄንን ሌላው አላህ የሚለው ቃል አለ። ይሄንን አናወፍረውም። ቢስሚላህ ብለን አናነብም። ቢስሚላህ በዚህ መልኩ ነው የምናነበው። ሌላውች ሃ አለች። ሃ ልክ እንደዚህ ራቅ ባለው ከደረት ከፍ ብሎ ባለው የጉሮሮ ክፍል ጋር የምትወጣ ነች። ቢስሚላህ በዚህ መልኩ ቢስሚላህ። ከዚያም ቶሎ ብለን ሃዋን ወደ ራ ነው የምናሸጋገረው። እነዚህ ሁለቱ ፊደሎች አሊፍና ላም አይነበቡም። ራን ሸድ አድርገን ነው የምናነበው። ሃ ከስራ ቶሎ ብለን ወደ ራን እንሸጋገራለን። ቢስሚላህ ራ ቢስሚላህ ራ በዚህ መልኩ እሄዳለሁ። ሌላው ከራ ቀጥሎ ሃ ሱኩን የመጣው ሃዋ ሁለቱ ሃዎች ይለያያሉ። አላህ ከሚለው ጋር የምናገኛት እቺ ሃ የተወሰነ እንትን አላት፣ ፈዘዝ ያለ ድምጽ ነው ያላት። ሃ ደግሞ ደመቅ ያለ ድምጽ ነው ያላት። ቢስሚላህ በዚህ መልኩ አራህ
ሐ በዚህ መልኩ እናነባታለን። ሌላው ከሚም ቀጥላ አሊፍ በትንሽ የተጻፈቻለች እሷም ማ ብለን አፋችንን ከፈት አድርገን እንድንዘገይ የምታደርግ ምልክት ነች። ስለዚህ ምንጊዜም የዚችን አይነት ምልክት ስናገኝ አፋችንን ከፈት አድርገን ትንሽ የተወሰነ ዘጌት ማለት ይኖርብናል። ለመሳቢያነት የምታገለግል የሆነች ነች። ወደፊትም ስለምትመጣ ያዟት። ሌላው ኑን ከስራ ቶሎ ብለን ወደ ራ ነው የምናሸጋግረው። ኑን ከስራ ቶሎ ራ። አሊፍና ላም ቀደም ብለን እንዳየናቸው አናነበውም። አሊፍና ላምን አናነባቸውም። ራን ስናጠብቀው ላምን እንዳነበብን ይቆጠራል። ላሟን ያላነበብናት ራ ላይ ስለምትገባ ነው። ራ ደግሞ ሸዳ ሆናለች። ስለዚህ ራን ስናጠብቀው ላምን ምን ሆነ ማለት ነው? ላም በውስጡ እንዳለ እያመላከትን ነው ማለት ነው። ግን ካላጠበቅነው ግን ልክ አይደለም ማለት ነው። ካላጠበቅነው ምንድነው የሚሆነው ማለት ነው? ካላጠበቅነው ፊደሉን አላነበብነውም፣ አጓድለናል ማለት። ስለዚህ ይህንን ማስተካከል ይኖርብናል። ስናነበው ቢስሚላሂ ራሕማኒ ራሒም አራሒም ስንል ሳብ አድርገን እናቆማለን። ሌላው መጨረሻ ላይ የሚምን ስናነብ አራሒም በዚህ መልኩ ረገጥ አድርገን ነው የምናቆመው። ሐ እነዚህ ሁለቱ እዚህ ላይ የምናገኛት ሐ አለች፣ እዚህ የምናገኛት ሐ አለች። እነዚህ ሁለቱ ደመቅ ያለ ድምጽ ነው ያላት። አማይችኛው ሐ ደግሞ የተወሰነ ፈዘዝ ያለ የሆነ ድምጽ ነው ያላት ማለት ነው። ኢንሻአላህ ናም ወደ ሁለተኛው ስንሸጋገር ይሄኛውን የይጅ ላንብብላችሁ። ቢስሚላሂ ራሕማኒ ራሒም ናም ሁለተኛው ላይ አልሐምዱ እዚህ ላይ አሁን አሊፍም ላምም ተነበዋል። ሐምዘተል ወስል ትባላለች። በአ በፈታ ነው ማነባት። ከዛም ላም አልሐምዱ አንልም። አልሐምዱ ላምን ረገጥ ነው ማረጋት። አልሐምዱ ሌላዎች ሐ አለች። ሐን ደመቅ አድርጌ ነው የማነባት። አልሐምዱ ሚም ሱኩን ነች፣ ረገጥ አረጋታለሁ። አልሐምዱ ሊላሂ አንልም። ይህ አላህ ጋር ስናነበው እዚህ ላይ ከስራ ቀጥሎ ስለሆነ መሀልኛው ለሚመጣቸው አትወፍርም፣ ትቀጥናለች። አልሐምዱ ሊላሂ በዚህ መልኩ ሊላሂ ሀ ደግሞ ሊላሂ አንልም። ሊላሂ በዚህ መልኩ ሀው እንትን አይልም፣ ፈዘዝ ያለ ድምፅ ነው ያለው። ረቢ ስንል ሐርፈ ራ እና ባለ ራ እንደዚህ ወፈር እናረገዋለን፣ ባን ጥብቅ እናረገዋለን። ረቢ በዚህ መልኩ ከዛም ባን ቶሎ ብለን ላም ጋር እናያይዘዋለን። ረቢል እንደዚህ ረቢል አይን አለች። እቺ ቀደም ብዬ አስታውሻችኋለሁ መሳቢያ ነች። እንድትደረግ ብዙዎቻችን እዚህ ሐርፈል አይን ላይ እንትን እናረጋለን፣ ወደ ሐምዝ እንቀይረዋለን። ይሄ ትክክል አይደለም። ረቢል ሳይሆን ረቢል ዓለሚን ረቢል በዚህ መልኩ ነው የምናነበው። ሌላው ረቢል ዓለሚን ሚን ቀደም ብለን እንዳየነው ነው። ሚ ሳብ እናረጋት ችያዋ ድምፅን ረዘም እንድናረግ የምታደርግ ነች። ኑን ፈትሐ ነው፣ ስናቆም ወደ ስኩነት እንቀይረዋል። ረቢል ዓለሚን እዛው እርግጥ አድርገን እናቆማለን። አያይዤ ሳነብላችሁ አልሐምዱሊላሂ ረቢል ዓለሚን በዚህ መልኩ ተለማመዱት። ሶስተኛው አንቀጽ አርራሕማን ራሒም በስመላ ላይ እንዳየነው ነው። አርራሕማን እዚህ ላይ ብቻ አሊፍና ላም ይነበባል። ለምን? መነሻ ስላደረግ ነው። ከተነሳንበት የመጀመሪያው አሊፏ ትነበባለች። የማንነሳ ከሆነ በሷ ግን አናነበውም። ልክ እዚህ ላይ ቢስሚላሂ አርራሕማን ራሒም እንዳል ነው አሊፍና አላነበብነውም። እዚህ ላይ ቢስሚላሂ አርራሕማን ያላልንም። ቢስሚላሂ ራ ቶሎ ብለን ሀ ወደ ራ ተሸጋገኑ። እዚህ ጋር ግን አሊፏን ያንበበናታል። ምክንያቱም መነሻ ስላደረግናት። ምንጊዜም በሐምዛዋ ሐምዘቱል ወስል ትባላለች። ይቺ አሊፈል ወስል መነሻ ካደረግናት አ ብለን እናነባታለን። ልክ አልሐምዱ እንዳልነው እዚህም ላይ አርራሕማን ላሟ ግን አትነበብም። ለምን? ራ ሸዳ ያደረግነው ላምን ስለዋጥናት ነው ራ ውስጥ። ስለዚህ ተውጣለች በራ። አራ ብለን ስናጠብቀው ላምን እንዳነበብን ይቆጠራል ማለት ነው። ምክንያቱም ሸዳ የሁለት ፊደል መገለጫ ስለሆነ። ሌላው ሐ አለች። ይችም ደመቅ እናረጋታለን። ከዚህ በፊት አይተናል። ይቺ አሊፏ አለች፣ መሳቢያ ነች። ሐ ደመቅ እናረጋ ስናያይዘው አርራሕማን ራሒም አርራሕማን ራሒም በዚህ መልኩ መጨረሻም ላይ እንደዚሁ እናቆማለን። ሌላው አራተኛው አንቀጽ ማሊክ የውሚዲን
ዲን ማ ስንል ከሚም ፈትሐ በኋላ እቺ በትንሽ የተጻፈቻለች ማ ከፈት እንድናረግ ታረገናለች። ማሊኪ ሳይሆን ማሊኪ ማሊኪ ለምን ከካፍ ጋር ትሏየ ማሊኪ አንልም። ማሊኪ የውሚዲን አንልም። ማሊኪ የውሚዲን ቶሎ ማ ምትለውን ሳብ ካደረግን በኋላ ለምና ካፍን ቶሎ እናያይዘዋለን። ሌላው ማሊኪ የውሚዲን ማሊኪየው ብለን ይህን ያን አናጠብቀውም። ማሊኪየው ያን በፈትሐ አድርጌ ነው ማነበው እንጂ ሸዳ አይሆንም። ሌላው የውሚዲን ስንል ዳል አጠብቀዋለሁ። ምክንያቱም እዚች ጋር የምትገኘው ላም ዳል ላይ ስለምትዋጥ ዳሏ ትጠብቃለች ማለት ስናጠብቃት ላምን እንዳነበብን ይቆጠራል ብለናል ከዚህ በፊት። ሌላው እዚህ ላይ የምናያት ኑን አለች። ስናቆም በሱኩን እናቆማለን። ሳያይዘው ማሊክ የውሚዲን። طيب አምስተኛው አንቀጽ ላይ ኢያከ ነዕቡዱ ሐምዛ ከስራ እናጋለን። ሌላው ያ ሸዳ ነው ሳብም ይላል። ጥብቅ እናደርገዋለን፣ እንስበዋለን። ኢያከ ተለማመዱት በደንብ። ሌላው ናዕቡዱ አንልም። እቻ አይንን ደመቅ ያለ ድምፅ ነው ያላት። በመካከለኛው የጉሮሮ ክፍል ጋር የምትወጣ ነች። በዚህ መልኩ የዚህ ድምፅ አላት። ኢያከ ናዕቡዱ ባና ዳል ደግሞ ضማ ናቸው። ከንፈርን ወደፊት ሰብሰብ እናረጋለን። ናዕቡዱ ኢያከ ናዕቡዱ ወኢያከ ተመሳሳይ ነው የመጀመሪያው ጋራ ወኢያከ ነስተዒን የሚለው ላይ ምን እናስተውላለን? ታናጠ እናወፍረዋለን። ልክ ወደ ጧ የሄደ እንደሚመስል አይንን ደግሞ ወደ ሐምዛ እንቀይረዋለን። ይህ ኸጣ ነው። ነስተዒን ሳይሆን ነስተዒን ወኢያከ ነስተዒን። በዚህ መልኩ ነው ማንበብ ያለብን። ነስተዒን ተብሎ አይነበብም። ነስተዒን ተብሎ ነው የሚነበበው። እሺ ሳያይዝላቸው ኢያከ ናዕቡዱ ወኢያከ ነስተዒን። እዚህ ላይ ስናያይዘው ቃሉን በመሀል ክፍተት አንፈጥርም። ኢያከ ናዕቡዱ ወኢያከ ነስተዒን አንልም። ይህ ኸጣ ነው። ኢያከ ቶሎ አያችሁት እንዳያያዝኩት። ኢያከ ናዕቡዱ ወኢያከ ነስተዒን ምንም በመካከል ክፍተት ሳልፈጥር ምን አደርጋለሁ? አያይዘዋለሁኝ ማለት ነው። ሌላው ኢህዲነ ይቺ መጀመሪያዋ በከስራ ነው የምናነባት። ኢ ነው የምትሆነው። ኢህዲነ ሌላው ኢህዲነ እንላለን። አንደሮች ኢህዲነ እንልማመደው። ኢህዲነ ሲራጠል በዚህ መልኩ ይነበባል። ኢህዲነ ሲራጠል። እዚህ ላይ አሁን ኑንን ፈትሐ ካረግን በኋላ ቀጥታ ወደ ሷድ ከስራ ነው የምንሄደው። ከዛ በፊት ያሉት ሁሉም አይነበቡም ማለት ነው። ጠይብ እቻ አሊፍ ማትነበብም፣ እዚህ አሊፍ ላም አይነበቡም። ኑን ፈትሐ ሷድ ከስራ ሸዳ። ኢህዲና ሲራጣ በዚህ መልኩ ኢህዲና ሷድን ሳነብብ ሞፈር አረጋታለሁ። ራ ፈትሐ አሊፍ ሱኩን አለች። ራ ሳብ አረጋታለሁ። እቻ አሊፍ ስትመጣ ምን ጊዜም ኢህዲና ሲራ አንለም። ኢህዲና ሲራጣ እንዲሁም ጣ አለች ወፈረተ። ኢህዲና ሲራጣ አንለም። ጣ በዚህ መልኩ ወፈር አድርጌ አነባታለሁ። ኢህዲና ሲራጠል ሙስተቂም ላሟንም ረግጥ አድርጌ አነባታለሁ። አልሙስተቂም አሁን ስንታን አላወፍራትም። አልሙስጠቂም አንልም። ሙስተቂም በዚህ መልኩ ኢህዲና ሲራጠል ሙስተቂም። ሳቆ ሙስተቂም ብዬ አላነጥረውም። ቀደም ብለን እንዳየነው መጨረሻ ላይ ረገጥ አድርገን የምናቆመው እዚህ ቦታ ላይ ማለት ነው። ስለዚህ ኢህዲና ሲራጠል ሙስተቂም። ሌላው መጨረሻው ሲራጣ ሱራጣ እንልም። صاد كسرانج صراط አሁን ራ ይወፍራል ጣም ይወፍራል صاد ይወፍራል صراط በዚህ መልኩ እናነባዋለን። ከዛም አለዚነ የሚለው ጋር ቶሎ ብለን እናያይዘዋለን። እንዲሁም ደግሞ
ሐርፈ ዛል አለች። ይችን ዛልን ስናነባት ምላስን ወጣ አድርገን ነው የምናነበው እንጂ እዛ ውስጥ አድርገን አይደለም። ሲራጠ ለዚነ አንልም። ሲራጠ ለዚነ ዛል በዚህ መልኩ እናነባታለን ማለት ነው። ሳብ እናደርጋለን። ሌላው ስለዚህ ሷድ ራ ጣ ዛል በደንብ ትኩረት የምናደርግባቸው ሲራጠ ለዚነ አያችሁ ዛል እንደውም ሷድ ራ ጣ ሲራጠ ለዚነ አንዓምተ ዐለይሂም ኑኗም ሚምም ሱኩን ናቸው አይደለ? ረገጥ አረጋቸው። አይንን ደግሞ እና ሐምዛን የመቀላቀል ሂደት አለ። አዋን አይኗን አ የማድረግ ነገር ግን አንዓ በዚህ መልኩ ሁሉንም ለያይተን ነው ማንበብ ያለብን። ሲራጠ ለዚነ አንዓምተ ዐለይሂም صراط الذين أنعمت عليهم በዚህ መልኩ እናነባለን። عليهم حرف العين በደንብ ትኩረት ማድረግ አለብን። ሌላው غير حرف الغين ስናነበው አንዳንዶቻችን ገይሪ ብለን እናነባለን። خطأ ነው። غير المغضوب አያችሁት? غين ድምፁ በደንብ የጎላ ይመስለኛል። በደንብ ይሰማችኋል ይመስለኛል። ስለዚህ እንጂ አግ አይደለም። ጋ ሳይሆን ገይሪ አያችኋል? እንጂ አግ ጋ ጌጉ ይሄ በጣም ይለያያል። ልክ እንደምንለው በዚህ መልኩ ገይንን መለማመድ ይኖርብናል። ሳናያዘው ገይሪል መግዱቢ ላምን ራን ከላም ጋር ቶሎ ብያያይዘዋለሁ። አልመግዱቢ አሁንም ገይንም አለ እዚህ ላይ። ዳድን ስናነበው ደግሞ ወደ ዳል አንወስደውም። ገይሪል መግዱቢ ሳይሆን ገይሪል መግዱቢ ዳድ በዚህ መልኩ ፈር አድርገን ነው የምናነበው። ዷድ አይደለም። ዳድ ባ ልክ የምላሳችንን ጎኑን ክፍል በግራና በቀኝ የሚገኘውን ወደ ላይኛው ላንቃ የፊት ለፊት በግራና በቀኝ የሚገኘው የመንጋጋ ጥርሳችን መባቂያ ያለ እሱ ጋር እናያይዘዋለን። እናጣምረውና ዳድ የሚል ድምፅ ይሰጠናል። ገይሪል መግዱቢ አንዳንዶቻችን እንደውም ገይሪል መእዱቢ እንላለን። ገይንን ወደ አ እንቀይረዋለን። ላ ኸጣን ይሄ ገይሪል መግዱቢ ዐለይሂም መግዱ ስን ደግሞ ዳድን ሳብ ማድረግ አለብን። ሌላው መግዱቢ ዐለይሂም በዚህ መልኩ እናነባዋለን። ገይሪል መግዱቢ ዐለይሂም ወለዳ እንላለን። ላ ዋው አለች እዚህ ላይ ላም አለ ወለ ከዛ ቀጥታ የምናልፈው ወደ ዳድ ነው። እነዚህ ሶስቱም ፊደሎች አናነባቸውም። አሊፍ አለች ሐምዘቱል ወስል ላም እነዚህ እንዘላቸውና ዋው ፈትሐ ላም ፈትሐ ወደ ዳድ ፈትሐ የምንሸጋገረው ወለዳ ቶሎ ዳድ ስለሚወፍር ብለን ወለዳ ለምን አናወፍርም? ወለዳሊን አያችሁት? ይሄ ደግሞ ምልክቱ ብዙ እንድንሰብ የሚያደርግ ነው። ብዙ እንድንሰበው የሚያደርግ ስለዚህ ብለን በደንብ እንዘገይበታል። ይሄ ምልክት ምንጊዜም ስናገኝ መሳቢያ መሆኑን ማወቅ አለብን። በብዙ የሚሳብ የሆነ ማለት ነው። ከሱ ቀጥሎ ደግሞ ላም ሸዳ ነው፣ ጥብቅ ማድረግ አለብን። ዳድን አሁን እዚህ ላይ በዚህ መልኩ ከመውጫ ቦታ ከማውጣቱን ባሻገር ጥብቅ አድርገን እንስበዋለን። ከዛም ወደ ላም እንሸጋገራለን። እያችሁት ወለዳሊን ላም ከስራ ያሱኩን ስላለ መሳቢያ ነች። ብለን ሳብና ከዛ ኑኑን ደግሞ ወደ ሱኩነት ተቀይራለን። ወለ ላም ዋውና ላም እንዴት እንደሚነበብ ወለ ከዛ ዳድ ነው የምንቀጥለው። ወለዳሊን ሳያይዘው ገይሪል መግዱቢ ዐለይሂም ወለዳሊን
ይህን ይመስላል ኢንሻአላህ። በሶላት በተለያየ ሁኔታዎች የምናነበው ተደጋጋሚ የሚነበብ የሆነ ምዕራፍ ስለሆነ ይህ ሱረቱ አልፋቲሃ ኢንሻአላህ መዘናጋት የለብንም። ሁላችሁም በጥሞና በመከታተል በጥሩ ሁኔታ ለማንበብ ጥረት አድርጉ። አላህ ያግዛችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።